በዛሬ ቪዲዮአችን የምናየው ፒኤስን በስልካችን ወይም የእግር ኳስ ጨዋታዎችን በስልካችን እንዴት እንደምትጫወቱ ነው ማሳያችሁት። ሙሉን ከተከተላችሁ ለጀማሪዎችም ጭምር ምንም ለማያውቅ ሰው ሁላ ስቴፑን አሳያችኋለሁ። ፋይሉን ኬት እንደምታወርዱና እንዴት ኤክስትራክት አድርጋችሁ እንደምትጭኑና ስንት ምን እንደሚያስፈልግላችሁ በዚህ ቪዲዮ አሳያችኋለሁ። ሰላም እንዴት ናችሁ? ውድ የጸግሽ የዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። ቪዲዮ ላይ እንደተናገርኩላችሁ በዛሬ ቪዲዮችን ስለ ፒኤስ ሙሉን አሳያችኋለሁ። ከዚያ በፊት ደግሞ 2-3 ነገሮችን ማለት ፈልጋለሁ። የመጀመሪያው ምንድነው በዚህ ዩቲዩብ ቻናል የዩቲዩብ ማስተር ክላስ ዩቲዩብ እንዴት ከፍታችሁ እስከ ባንክ ብር እንዴት እንደምትቀበሉ በዩቲዩብ ገንዘብ እንዴት እንደምትሰሩ የሚሰራ ቪዲዮ ጀምሬ ነበርና ባለፈው አንድ ቪዲዮ አፕሎድ አድርጌያለሁ። እንዴት እንደምትከፍቱና ለተወሰነ ጊዜ ጠፍቼ ነበር። ካሁን በኋላ ሙሉን ስለጨረስኩ በተከታታይ ቀናት ወደ እናንተ ይቀርብላችኋል። ስለዚህ በዩቲዩብ ገንዘብ መስራት የምትፈልጉ ካላችሁ እናንተ ሰብስክራይብ በማድረግ በቀላሉ ቪዲዮዎች ወደ እናንተ እንዲመጡ ማድረግ ትችላላችሁ። ሁለተኛው ደግሞ ምንድነው ፋይሉን ኬት እንደምታወርዱ አሳያችኋለሁ። በቴሌግራም ቻናሌ ስለሆነ ቀጥታ ወደ ቴሌግራም ከሄዳችሁ በኋላ ሰርች ማድረጊያው ላይ @ጸግሽ_27 ስትሉ ይህንን ቻናል ያመጣላችኋል። በአሁን ሰዓት ወደ 17000 ሰብስክራይበር በላይ ደርሷልና በሱ ማግኘት ትችላላችሁ። አሊያም ዲስክሪፕሽን የቴሌግራም ሊንክን አስቀምጥላችኋለሁ። እዛ ላይ ገብታችሁ በቀላሉ ማግኘት ትችላላችሁ። በዚያ ቻናል ደግሞ የቲክቶክ እና ዩቲዩብ፣ ፌስቡክ የተለያዩ የሶሻል ሚዲያ አካውንቶችን መግዛትም ሆነ መሸጥ ትችላላችሁ። ስለዚህ እንዴት እንደምትጫወቱና እንዴት እንደምታስተካክሉ አሳያችኋለሁ። ከዚያ በፊት ይህንን ቪዲዮ ላይክ በማድረግ ጀምሩ። እኔን ስለሚያበረታታኝ ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ያላችሁን ሀሳብ አስተያየት ደግሞ ኮሜንት ማድረጋችሁን አትርሱ። ጥያቄ ካላችሁ ሀሳብ አስተያየት እንዲሰራላችሁ ፈልጉ ቪዲዮ ካለ ኮሜንት ማድረጋችሁን አትርሱ። ደግሞ ጠቃሚ ቪዲዮዎች ከዚህ በኋላ ስለምለቅ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮችን እንገባለን። 4 ነገር ነው የሚያስፈልገው። 2ቱ የጌሙ ፋይሎች ናቸው። አንደኛው ዜድ አርካቢ የሚል አፕሊኬሽን ነው። እሱ ኤክስትራክት የምናደርግበት አፕሊኬሽን ነው። ሁለተኛው አፕሊኬሽን ደግሞ ፒፒኤስፒ ይባላል። ጌሙን የምንጫወትበት አፕሊኬሽን ነውና እነዚህን 4ቱን ፋይሎችም ቴሌግራም ላይ ቅድም እንደነገርኳችሁ እዚህ ጋር እንደምታዩት አስቀምጬላችኋለሁ። እነዚህም በቀላሉ 4ቱን ካወረዳችሁ በኋላ ነው ወደ አሰራሩ መገቡት። በጣም ቀላል ሲምፕል የሆነ ነገር ነው እና ቪዲዮን እስከ መጨረሻ ካያችሁ በቀላሉ መጫወት ትችላላችሁ። ስለዚህ ቪዲዮን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ você ligado no YouTube do Esporte Interativo, no Facebook do Esporte Interativo e também no EI Plus. Calor, eu tenho uma nuvem de termômetros na casa dos 30 graus. Times estão no gramado nesse momento, uma linda recepção do torcedor, uma festa espetacular feita nesse momento com os times em campo. É um ensaio de orquestra. Os grandes jogadores são solistas, o técnico é o maestro e todos estão prontos para executar a obra com a classe habitual, mas sem tanta pressão por causa dos resultados. Vai ser uma partida para se desfrutar, para curtir as grandes jogadas de cada lado. Ficou bonito, né? Autoriza o árbitro de cabeça. O Arsenal, por enquanto, está se livrando mais na base da sorte do que da competência e da capacidade. Foi uma grande jogada pelo fundo, um belo cruzamento. Dessa vez a bola não entrou. Não sei até quando. E choque. Ali o árbitro só olha e fala, vamos jogar, pode levantar. Vambora pro jogo, o juizão quer jogo. Uma bomba! Que grande oportunidade. O jogador entrou na corrida. De cabeça! Parabéns. Não é fácil perder um gol tão feito como esse. Dá um chutão, zagueiro. Sterling. Bomba, bola esticada. Ele toma falta. Não quer tolerar mais esse tipo de lance. Bateu! Gol!
do Arsenal! እሺ ወደ ቪዲዮአችን ስንገባ በመጀመሪያ ከምናደርገው ምንድነው ይህንን ቻናል ሰብስክራይብ ማድረግ አለባችሁ። ምክንያቱም እኔን ስለሚጠቅመኛ ስለሚያበረታታኝ፣ ቪዲዮንም ደግሞ ላይክ ማድረግ አለባችሁ። እንዲሁም ከዚህ በኋላ ጠቃሚ ነገሮችን ለቃለሁ ስላልኩ ሁሌ የምለቅላችሁ ቪዲዮዎች እንዲደርሳችሁ እዚህ ጋር ሰብስክራይብ የምትሏን እዚህ ጋር ሰብስክራይብ የምትሏን ታችሁ እነዚህ ኖቲፊኬሽን አለው ስትሉ እኔ የምለቃቸው ቪዲዮዎች ወደ እናንተ ይደርሳቸዋል ማለት ነው። ከዚህ በመቀጠል የምናደርገው ምንድነው የጌሙን ፋይል ቅድም እንደነገርኳችሁ በቴሌግራም ማግኘት ትችላላችሁ፣ አሊያም ዲስክሪፕሽን ቦክስ ላይ ስላለ። ለምሳሌ በዚህ ቪዲዮ ዲስክሪፕሽን ቦክስ ማለት እዚህ ጋር ሞር የምትሏን ስነኩ፣ እዚህ ጋር አሁንም ደግሞ ሞር የምትሏን ስነኩ እዚህ ጋር የተለያዩ ሶሻል ሚዲያ ሊንኮች አሉና ይኸው ቴሌግራም የሚለውን ስነኩ ቀጥታ ወደ ቴሌግራም ይወስዳችኋል። አሊያም ሄዳችሁ እንደዚህ ጸግሽ _ 27 ተብላችሁ ሰርች ስታረጉ የኔን ቻናል ያመጣላችኋል። እና እዚህ ጋር ገብታችሁ የምታረጉት ምንድነው እነዚህ አራቱን ነገሮች ነው የምታወርዱት። ፒን አረግላችኋለሁ። እዚህ ጋር ዜድ አርካይቭ የሚላለ፣ ከዛ ppssp የሚላለ፣ ከዛ እነዚህ ሁለቱን ፋይሎችን ታወርዳላችሁ። ይታያችኋል ብዬ አስባለሁ። እነዚህን ሁለቱን ፋይሎችን ካወረዳችሁ በኋላ ለምሳሌ እዚች ጋር ችኛዋን ነክታችሁ ሴቭ ቱ ዳውንሎድ የሚላለ እሱን ነክታችሁ ወደ ጋለሪያችሁ ትወስዳላችሁ ማለት ነው። ከዛ በመቀጠል ደግሞ እነዚህን ሁለቱን አፕሊኬሽኖችን ኢንስታል ማድረግ አለባችሁ። የኔ ኢንስታል ስለሆነ አፕዴት እያደረገ ነው። ስለዚህ ችኛዋን ስነኩ ኢንስታል እችኛዋን አንዴ ኢንስታል ምትላለችና ቆይ አንዴ ላሳያችሁ። እችኛዋ ስነኩ እዚህ ጋር የኔ አፕዴት ይላል። ከዛ እናንተ ኢንስታይል ነው የሚለው። ስለዚህ እነዚህን ሁለቱን አፕሊኬሽኖችን ታወርዳላችሁ። ከዛ እነዚህንም ፋይሎችን ዳውንሎድ ታደርጋላችሁ። በመቀጠል ወደ ዜድ አርካይቭ የሚል አፕሊኬሽኑ ነው የምትሄዱት። እዚህ ጋር መጨረሻ አካባቢ ነው የሚወርደው። እነዚህ በነገራችን ላይ ከፕሌይ ስቶርም ማግኘት ትችላላችሁ። ወደ ዜድ አርካይቭ አፕ የሚለውን ከገባችሁ በኋላ ፋይሎቹ የሚቀመጡት ከቴሌግራም ስላወረዳችሁ እዚህ ጋር ዳውንሎድ የሚላለ፣ ከዛ አሁንም ቴሌግራም የሚላለ ሶሪ ለቪዲዮ ከዛ ዳውንሎድ የሚላለ ከዛ ማለት ነው። እና በመቀጠል እነዚህን ሁለቱን ካወረዳችሁ በኋላ የታችኛው ይታያችኋል ኢፉትቦል 25 PSP ቴክስቸርስ ኢቭ ዳታ እንደ ቤት ጌሚንግ ምናምን የሚለው 600 ምናምን ሜጋባይት ነው። እና እሱን አንድ ጊዜ ስትነኩ እንደዚህ ያመጣላችኋል። አንድ ጊዜ ስትነኩ ማለት ነው። ከዛ አራተኛ አካባቢ ለምሳሌ ቪው የሚላለ፣ ኤክስትራክት ሄር የሚላለ፣ አሁንም ኤክስትራክት ቱ አርካይቭ ነው የሚላለ፣ ከዛ ኤክስትራክት ብቻ የሚላለ እሱን ትነካላችሁ። ከዛ በመቀጠል ከላይ እዚህ ጋር ቴሌግራም የሚለውን ነክታችሁ ዲቫይስ የሚለውን ትነካላችሁ። ከዛ እዚህ ጋር እችኛዋ ትታያለች መሰለኝ። እችኛዋን ትነኩና እዚህ ላይ ኤክስትራክት እስኪያደርግ ትጠብቃላችሁ። እስከዛ ደግሞ ዝም ብዬ ለእናንተ የሆነ ነገር ወየላችሁ። ቪዲዮን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የዩቲዩብ ቻናል፣ ቲክቶክ፣ ፌስቡክ አካውንቶችን በቀላሉ ነገ መሸጥም መግዛትም ትችላላችሁ። ከ10,000 ሰብስክራይበር በላይ ያለ ዩቲዩብ ማለት ቲክቶክ ካላችሁ ሞኔታይዝ የሆነ ዩቲዩብም ካላችሁ በቀላሉ ነገ መሸጥም መግዛትም ትችላላችሁ። ከዚህ በመቀጠል ደግሞ የዩቲዩብ ማስተር ክላስ እየሰራው ስለሆነ ውስጣችሁ ላይ ያለውን ታሌንት በመጠቀም በቀላሉ እናንተ ገንዘብ መስራት የምትፈልጉ ከሆነ ስለ ዩቲዩብ ካከፋፈቱ እስከ ባንክ ድረስ ያለውን ቪዲዮም እየሰራው ስለሆነ ሰብስክራይብ አድርጋችሁ በቀላሉ መጠቀም ትችላላችሁ። ቲክቶክ ላይም ወደ 200 ምናምን ሺህ ፎሎወር ደርሰናል። እዛ ላይ አጫጭር ቪዲዮችን እየለቀኩ ስለሆነ እዛም ገብታችሁ መጠቀም ትችላላችሁ። ይህ ቪዲዮ አጠቃቀሙ አጫዋቱ በጣም ቀላል ነው። እኔ ሌላ ብዙ ጌሞችን ተጫውቻለሁ፣ ግን እንደዚህ ቀለል ያለልኝ ቪዲዮ ጌም የለኝም። በጣም አሪፍ ነው። ልክ እዚህ ጋር እንደምታዩት ኤክስትራክት እስኪያረግ 100 እስኪሞላ ከተጠበቃችሁ በኋላ ከዚህ በኋላ ያለው ስቴፕ ደግሞ በጣም ቀላል ስለሆነ አሳያችኋለሁ። እሺ 100 ሊሞላ ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያላችሁን ሀሳብ አስተያየት፣ ጥያቄ ደግሞ ኮሜንት ላይ መጻፋችሁን አትርሱ። የአሁኑ ኤክስትራክት ያደረግነው የቱ ጋር ነው የሚቀመጠው? እዚች ጋር ትታያለቻ ፒኤስፒ የምትለው ትታያለቻ። እሱ ጋር ይቀመጥልናል ማለት ነው። ከዛ ቅድም ወደ አዋረድ ነው ወደ ዳውንሎድ ቴሌግራም
ቅድም ይሄኛውን ወደ 600 ምናምን ሜጋባይት ያለውን ነበርና አሁን ደግሞ ከላይ ያለውን ኢፉትቦል 25 ፒኤስፒ ኖ ቴክስቸር ፕላስ ሴቭ ዳታ የሚለውን እሱን አንድ ጊዜ እነካለን። እሱንም ደግሞ ኤክስትራክት የሚለውን እነካለን። ከዛ እንደ ቅድሙ እዚህ ዲቫይስ ላይ ከሄድን በኋላ እንዲህ ሳይሆን ቅድም ወደ አሳያዎቹ ፒኤስፒ የምትለው ጋር ትሄዳላችሁ። እዚህ ጋር ፎልደር ክሬት ማድረግ አለባችሁ። እዚህ ጋር የፕላስ ምልክት አለች። ከዛ ኒው ፎልደር እዚህ ጋር ስም ትሰጣላችሁ። ደለታችሁ እናንተ የተመቻችሁን ስም መስጠት ትችላላችሁ። እኔ ጌም ብዬ ስም ልስጠው። እዚህ ጋር ጌም ብዬ ፎልደር ክሬት ካደረግኩ በኋላ ልክ ጌም የሚለው ፎልደር ላይ ነው የሚቀመጥላችሁ። ከዛ እችኛዋን ስትነኩ እዚህ ላይ ኤክስትራክት ያደርግላችኋል። በቃ ጨርሳችሁ። ኤክስትራክት ማድረጉ እንደ ሌሎች ፓስወርድ አይጠይቅ ምን አይል፣ በጣም ሲምፕልና ቀላል የሆነ ነውና በጣም በቀላሉ ማድረግ ትችላላችሁ። ስለዚህ አሁን ጌም የሚለው ላይ ከመጣችሁ በኋላ አሁን እንትን ያደረጋችሁትን ማለት ነው። የኛውን ደግሞ አንድ ጊዜ ትነኩና ኤክስትራክት ሄር ምትላለች ትታያለች። እዚህ ጋር ኤክስትራክት ሄር ምትለዋን ስትነኩ እዛው ኤክስትራክት ስለሚያደርግላችሁ በጣም ቀላል ነው። ከዛ እዚህ ውስጥ ገብታችሁ ምንም አያስፈልግም። ራሷ እንደ ሌሎች አይደለም አፑ ቀጥታ ስለሚያስገባላችሁ። በመቀጠል ደግሞ የምንጫወተው በዚህኛው አፕሊኬሽን ነው። ፒፒኤስኤስፒ ነው። እሱን ትነካላችሁ። አሁን ደግሞ ስልካችሁን ዞር ነው የምናደርገው። ይህ አፕሊኬሽን ይከፍትላችኋል። አንዴ ቆይ ይሄኛው ከዚህ በፊት ስለተጫወትኩ አንዴ ክሊር ካሽ ላርጌ ላሳያችሁ። ክሊር ካሽ አርጌ ላሳያችሁ። ለእናንተ ከመጀመሪያው ስለሚያመጣላችሁ ክሊር ካሽ ላርግላችሁ። አንዴ ትንሽ ጠብቁኝ። ከዛ እነዚህን ክሊር ካረኩ በኋላ እንደ አዲስ ነው የምከፍተው። እዚህ ጋር ፒፒኤስፒ የሚለውን እንደ አዲስ ነው እንዲከፍትላችሁ የሚያደርግላችሁ። ልክ እናንተ ስከፍቱ እንደዚህ ያመጣላችኋል። ከዛ እዚች ጋር ስኪፕ ፎር ናው የምትላለች። ከዛ እዚች ጋር ስኪፕ ታደርጋላችሁ። ልክ እንዲህ ሲያመጣላችሁ የምታስተካክሉት ሴቲንግ አለች። ሴቲንግ የምትላለች እዚች ጋር። ከዛ አሁንም ቱል ሚላለ ማለት ሲስቴም ሚላለ። ከዛ ትንሽ ወደ ላይ ስክሮል ካረጋችሁ በኋላ እዚች ጋር ሜሞሪ ስቲክ ሳይዝ የምትላለች እችኛዋን ኦፍ ታረጋላችሁ። በመቀጠል ቱል የምትላለች። ከዛ ዴቨሎፐር ቱል። ከዛ በመቀጠል ወደ ታች ትንሽ ስክሮል ካረጋችሁ በኋላ እዚህ ጋር አንድ የምታስተካክሉት ነገር አለ። ሾው ኦን ስክሪን ኢሜጅ የምትላለች እሷን ኦፍ ታረጋላችሁ። ከዛ እዚህ ጋር ባክ የሚል አለ። ትንሽ ስለ እንትኑ በጣም ይቅርታ ጠይቃችኋለሁ። ከዛ ወደ መጀመሪያው ይወስዳችኋል። ልክ እንደዚህ ካመጣላችሁ በኋላ አሁን ደግሞ እቺ ብራውዝ የምትሏን ነክተን ቅድም ጌሙ ወዳለበት ፎልደር ወይም ፋይል ነው የምንሄደው ማለት ነው። ብራውዘር የምትሏን ነካለን። ከዛ የእናንተ ምናልባት እንደዚህ ሊያመጣ ስለሚችል እነዚህ ትንሽ ስክሮል ካረጋችሁ በኋላ ፒኤስፒ የምትላደል ቅድም ጌሟን እንትን ያደረግ ነው። ከዛ አንድ ጊዜ እሷን ነካለን። ከዛ ዩዝ ዚስ ፎልደር የሚላለ እሱን ነካለን። ከዛ አለው ከዛ ጌማችን እንደዚህ ቁጭ ብሎልናል። ከዛ የመሲን ፎቶ እነካለን። እሺ ከዛ ልክ እንዲህ ካመጣላችሁ በኋላ እዚህ ጋር የፎቶውን ስነኩ ወደ ጌሙ ያስገባቸዋል። ከዛ እንግሊሽ ቨርዥን የሚላለ እዚህ ጋር ኤክስ ማለት ልክ እንደ ኦኬ ነው። ኦ ደግሞ ልክ እንደ ባክ ነው የምንጠቀመው። እነዚህ አቅጣጫዎች ደግሞ ወደ ላይ ለማድረግ ወደ ላይ፣ ወደ ታች ለማድረግ ደግሞ ወደ ታች። አናሎጉ ደግሞ ይህን ስጫወት አሳያችኋለሁ። ስለዚህ እንግሊሽ ቨርዥን የሚለውን ነክቼ እሱ ላይ ኤክስ ለዋለሁ። ከዛ በመቀጠል ኦ ይለኛል፣ ኤክስ ለዋለሁ። እሱ እዚጋ የሚያዘውን ኦ ኤክስ እዚጋ ለምሳሌ ለባክ ኦ የሚለውን ተጠቀም እያለኝ ስለሆነ ቀላል ነገር ነው። ስለዚህ ኦ ከዛ ዝም ብላችሁ ስታርት ምናምን እዚህ ጋር ኤክስ ምናምን ስትሉ ያስጀምርላችኋል ማለት ነው። በጣም ቀላል አጨዋወቱን በጣም ሲምፕል የሆነ ነገር ነውና ቶሎ አሳያችኋለሁ። እሺ ከዛ ስታርት። እሺ ልክ እንዲህ ሲያመጣላችሁ ኤክስ መጫወት የምትፈልጉት ከማን ጋር ነው ይላችኋል። ከቢግነር ማለት ለምሳሌ አሁን ጀማሪዎች በጣም ልጆች ምናምን ማለት ነው። አማተር፣ ታዳጊዎች፣ ሬጉላር ትንሽ የሚችሉት፣ ፕሮፌሽናል ምናምን። ከዛ ቶፕ ፍሌር ስጎብዙ ምናምን በእነዚህ ነው የምትጫወቱት። ስለዚህ እኔ በፕሮፌሽናሎች እጫወታለሁ። ልክ እሱን ከመረጥኩ በኋላ ኤክስ አላ እንደ ኦኬ ነው የምንጠቀመው ኤክስን። ከዛ አሁንም ኤክስ። ስለዚህ እዚህ ጋር ደግሞ እስከ 5 ቁጥር ምናምን አስገባ ስለሚለኝ አንድን ነክቼ አሁንም 2 3 እንዲህ እኔ ማድረገውን እያረጋችሁ ከዛ
ዝም ብላችሁም ቁጥሩን ዝም ብላችሁ ትሞላላችሁ። ብዙም ይህን ያክል ጥቅም ስለሌለው ከዛ በመቀጠል ስታርት ከዛ ሰሌክት ናሽናሊቲ ይላችኋል። ብሔሩን ትመርጣላችሁ። እዚህ ጋር ዩሮፕ ላይ ስለሆነ ኤክስ ስለዋለው ኤክስ ካልኩ በኋላ ያው እንግሊዝ ፕሪሚየር ሊግ ምናምን መጫወት ስለሆነ እዚህ ጋር ደግሞ የተጫዋቾችን ስኪን ከለር፣ ሄድ ሌንግዝ፣ ሄድ ዊድስ ምናምን ይላል። ብዙ አስፈላጊ አይደለም። የምፈልጉ ከሆነ ኤዲት ማድረግ ትችላላችሁ። ከዛ ወደ ታች ከመጣችሁ በኋላ ኦኬ የምትለው ላይ ኤክስ እንዲህ ካላችሁ በኋላ ኤክስ ትላላችሁ። ያው ኤክስ ስትሉ ቶሎ ይጀምርላችኋል። በጣም ቀላል ሲምፕል የሆነ ነገር ነው እና ከዛ እዚህ ጋር የጌሙ ሴቲንጎች ናቸው። ለምሳሌ ሻምፒየንስ ሊግ መጫወት ብፈልጉ እዚህ ጋር ሻምፒየንስ ሊግ አለ። እዚህ ጋር ኮምቢኔሽን እና በቃ እነዚህ ሊጎች ናቸው። ስለዚህ እኔ ዝም ብዬ አንደኛው ላይ ኤክስ ላለው ከዛ ኪክ ስታርት የሚለው ከሁለት ቲም ጋር ስለምጫወት እሱን አረጋለሁ። ከዛ እዚህ ጋር ኢሮፕ ብሎ እንዲህ እዚህ ጋር እንግሊዝ ፕሪሚየር ሊግ ይላቸው ሊታያቸዋላ። ከዛ እዚህ ጋር ደግሞ ሊግ ዋን፣ ሲሪያ፣ ቡንደስ ሊጋ፣ ላሊጋ ይላል። እኔ እንግሊዝ ስለሆነ የምጫወቱ ፕሪሚየር ሊግ የሚለው ላይ ኤክስ። ከዛ እኔ የምደግፈው ቲም አርሰናል ወይም መግባት ፈልገው ከአርሰናል ስለሆነ አርሰናልን መምረጥ። እናንተ ደግሞ ሌላ ቲምም እዚህ ጋር በርንማውዝ፣ ብሬንትፎርድ፣ ቼልሲ ምናምን የፈለጋችሁትን መርጣችሁ ማንቺም አለች። ከዛ አንዱ ላይ ኤክስ። ከዛ ለነዛ ደግሞ ቲም ምረጥ ይለናል። ለነሱ ደግሞ ማንን ልምረጥ? ከፈለኩ እንግሊዝ፣ ከፈለጉ ከላሊጋ ማድሪድ እመርጥለታለሁ። እስቲ ማድሪድ ከዛ እዚህ ጋር ኤክስ ካልኩ በኋላ ኪት ይላል። አሁን የአርሰናል ማሊያ ቀይ ነው፣ የማድሪድ ደግሞ ነጭ ነው። መቀየር ከፈለጉ ይሄኛውን ስነካ የማድሪድን ቢጫ፣ ቀይ አርሰናል በምትፈልጉት ማድረግ ትችላላችሁ። ስለዚህ የማዲያ ስለተመቸኝ እኔ ኤክስ ስለዋለሁ። ኤክስ ካልኩ በኋላ እዚህ ጋር ፎርሜሽን አሰላለፍ የምናስተካክልበት ነው። በዚህ በኩል ያሉት የቲሞቹ ስም ተጫዋቾቹ ማለት ነው። ለምሳሌ ዴቪድ ራያ፣ ዊሊያም ሳሊባ፣ ማጋሌሽ፣ ቤን ዋይት ምናምን ይለኛል። ቀጥታ እንዲጀምርላችሁ የምፈልጉ ከሆነ ማች ስታርት ማድረግ ትችላላችሁ። እዚህ ጋር ስለ አሰላለፉ ስለሚያሳይ ከታች ማኑዋል ሴቲንግ የምትለን ኤክስ ታደረጉ ሳብስቲቱሽን የሚላለ እዚህ ጋር የማፈልጉትን ቲም ማውጣት መቀየር ትችላላችሁ። ተጫዋች ማለት ነው ማለቴ መቀየር ትችላላችሁ። ፎርሜሽን ምሎን ነክታችሁ ደግሞ እዚህ ውስጥ የሚመቻችሁን አሰላለፍ ማድረግ ትችላላችሁ። እኔ 4-3-3 ይመቸኛል። 4-3-3 ላይ ኤክስ ላለሁ። ከዛ በቃ ሌላ ምንም ኤዲት ማድረገው ስለሌለ ማች ስታርት ላለሁ። ቀጥታ ወደ ሜዳ ያስገባኛል ማለት ነው። እዚህ ጋር እንደምታዩት አስገብቶኛል። ኳሱ ከመጀመሩ በፊት ለእናንተ ማሳያችሁ ምንድነው ኤክስ ያቀብላል፣ ኦ ደግሞ በኃይለኛ ወይም ይጠልዛል። እንደዚህ ለምሳሌ ኮርነር ለመምታት ስንፈልግ ኦን ነው። እቺ ደግሞ 3 ማዕዘኗ ሰንጥቀን እንደዚህ ሰንጥቀን ወደ ላይ ለመስጠት ያስጠናል። ይሄ ደግሞ 4 ማዕዘን ማለት ደግሞ ወደ ጎል ወይም በኃይለኛው ለማውጣት ምንጠቀመው እንትን ነውና እዚህ ጋር ስመጡ ደግሞ አቅጣጫዎች ኳሱን ወደዚህ ለመውሰድ ተጫዋች ኳስ ይዞ ከዛ ደግሞ ወደ ታች ለመምጣት ወደ ታች እንደዚህ። እኔ በአናሎግ ስለሚመቸኝ በአናሎጉ ደግሞ እንዲህ መጫወት እንችላለን። ትንሽ ለኔ እንትን ስለማይል ነውና አሳያችኋለሁ። ከዛ በመቀጠል ደግሞ ይሄኛው አርን እንዲህ ስንይዝ ስፒድ ነው። ተጫዋቹ ኳስ ይዞ ስፒድ እንዲር ነውና ልክ እንደዚህ ነው። በመቀጠል ደግሞ ጨዋታውን ለማስቆም ስትፈልጉ ስታርት ማድረግ ትችላላችሁ። ከዛ ተጫዋቾችንም እዚህ ጋር ሳብስቲቱሽን ሚሊዮን ነክታችሁ ማውጣት የምፈልጉ ተጫዋች ካለ ለምሳሌ ዊሊያም ሳሊባን በዚህ በጆን ቲምበር አውጣለሁ ብል እንዲህ አድርጌ በቀላሉ አወጣለሁ። ከዛ ሌሎችም አሉና እነዚህ ውስጥ ሌሎችም አሉ። ጨዋታውን ነቅላችሁ መውጣት ፈልጉና ኪዩት ማች ሚሊዮን ነክታችሁ ማውጣት ትችላላችሁ። ካቆማችሁበት ለመጀመር ደግሞ እንደዚህ። አሁን ደግሞ ስጫወት ላሳያችሁ። እችኛውን ስፒዷን ነካለው። ከዛ ኤክስ ለዋለው። ኤክስ ስሰጠው ለዚህ ይሰጠኛል። አያችኋ ኤክስ እንዲህ ይሰጣል። ከዛ እንዲህ አወጣብኝ ማለት ነው። ስለዚህ ከነሱ ደግሞ ኳስ ለመቀማት ስንፈልግ ትንሽ ድምጽ ልቀንስ። ከነሱ ኳስ ለመቀማት ስፈልግ እቺ ስፒዷን ይዛለው። ኤክስን ጫና አድርጌ ሲይዝ ኳስ ከነሱ ይቀማል። እዚህ ጋር ኳስ በራሱ ጊዜ ከነሱ ሄዶ ይቀማልኛል ማለት ነውና እንደዚህ በማድረግ መጫወት ትችላላችሁ። እስቲ ቀምቷል እንዲህ አንዴ። ስለዚህ እንደዚህ ጎል ጋር ስደርሱ አሁን እንዲህ ላውጣ አቀበልኩት። በዚች ደግሞ ሰንጥቄ ሰጣሁት እዚህ ጋር እንደምታዩት። አሁን ደግሞ ወደ ታች እንዲህ አቅጣጫውን ይዛችሁ መሄድ ትችላላችሁ። ለእኔ ቅጣት ተሰጥቶልኛል። ከዛ ቅጣት ለመምታት እንዲህ አቅጣጫውን ምናምን ካረጋችሁ በኋላ ለማቀበል ከፈለጋችሁ እንደዚህ ኤክስ
በደንብ ለመምታት ከፈለጋችሁ ደግሞ በዚህኛው መምታት ትችላላችሁ። በጣም ቀላል ነው። የኤጅ ሲወጣና ኮርናን በዚህ መምታት ትችላላችሁ። ኤክስን ከያዝኩ በረኛን ለማውጣት ደግሞ እንደዚህ አንድ ጎል ላስገባና ላሳያችሁ። እንደዚህ ወጣብኝ። እሺ አሁን ደግሞ የኤጅ ነው እንዲያርጋችሁ በደንብ ለመወርወር የምፈልጉ ከሆነ ይሄን መንካት፣ ደግሞ ለማቀበል ስፈልጉ እንደዚህ አሁን እንዲህ ጣለብኝ። እንዲህ ደግሞ እየሄደ ለመጥለፍ የምፈልጉ ከሆነ ኦን ስነኩ ይጠልፍላችኋል። አስቆጠሩብኝ እንደዚህ ማለት ነውና በጣም ቀላል ነው። እናንተ ደግሞ ወደ ጎል ጠጋ ጠጋ ብላችሁ በዚህ በአራት ማዕዘን መምታት ትችላላችሁ። ለምሳሌ እንዲህ ከዛ እንዲህ ስነኩ አራት ማዕዘን እንዲህ ይመታላችኋል። እና እንደዚህ በማድረግ በቀላሉ መጫወት ትችላላችሁ። ያልገባችሁ ነገር ካለ ጠይቁኝ፣ ኮሜንት ላይ አሳውቁኝ። በቀጣይ ደግሞ በሌላ ቪዲዮ እስከምመለስ እስከዛ ሳብስክራይብ ምናምን ማድረጋችሁን አትርሱ። መልካም ቆይታ